ጊዜ አንፈጅም እኛም ያው ሰፊ ህዝብ ስትሆን እንደዚህ አይነቱ ብዙ አይነት ነገር ውስጥ አለ ገብቷል እና እንትን ጣውላ ምናምን የምትሰራበት ቤት ሰጋቱራ ይባላል ራሱ ጥቅም አለው ሰጋቱራ ግን እንትን አይሆንም ጠረጴዛ አይሆንም ሰጋቱራ ግን የራሱ ጥቅም አለውና እንደዛ አድርገን ጀስት ረጋ ብለን እንትን ማለት ነው የሚያስፈልገው እኔ በጣም ወሳኝ ነገር አሁን ያሰብኩት በየኬ ጥያቄ ጋር ነክቼ ባልፍ ስለምፈልግ ነው ጃዊሳ የሚባል ስያሜ እነ ዳንኤል ክብረትና የኢትዮጵያ ፌደራል መንግስት ስትራክቸር ውስጥ ጃዊሳ የሚባል ስያሜ በጣም ኮመንሊ የሚጠቀሙት ነው ቅድም አይ ቲንክ ስኮርፒዮ ሲያነሳው ነበርና አባውቦ ቴሮሪስት ያለ ሰው የለም ሸኔ ነው ቴሮሪስት ያሉት ይላልና መንግስት ራሱ የሚጠራህ ስም አለ አንተ ራስህን የምትጠራበት ስም ይለያልና አይ ቲንክ ቴሮሪስት ብሎ ለመሰየም ሲያስቡ ጃዊሳው ቴሮሪስት ነው እንደሚሉ አስባለሁ ቢኮዝ መንግስት ያው እንደኛ አይና ሰፊው ህዝብ ሲዳማው ህዝብ ታሪኩም ስራውም የሚታወቅ ነው ስለዚህ መፈነንና ሀገር ሲነካበት መነሳት የማስራ እንደሆነ ይልቁን ደግሞ ከመፈነን ይልቅ ሽሮውን አፈንኖ ሚስት እየቀያየረ 6 ልጅ እየወለደ የራሱን ህዝብ እየገደለ እየዘረፈ የሚኖር አካል ደግሞ ራሱን በዛ በነ ትልልቆቹ ስም በእናብቹ ስም ራሱን የሚጠራ ከሆነ ስሙን ያስጥሉታል ብዬ አስባለሁ ያው ጃዊሳው ቴሮሪስት ነው ብሎ ነው የሚሰይሙት የሚመስለኝ አሸባሪው የጃዊሳ ኃይል ተብሎ የሚሰየም ነው የሚመስለኝ አሸባሪነት ማረጉ ፋይናሊ ሲደርሰው የሚቀርለት አይደለም እኔ እንደማስበው ማለት ነው እኛ ስንጠራው ለምን ፋኖ ማለትና አማራ ፋኖ ማለት ራሳቸውን ያማራ ፋኖ ብሎ ነው የሚጠሩት የሚባል ነገር አለ ራሳቸውን የኦሮሞ ፋኖ ቢሉ የኦሮሞ ፋኖ አንላቸውም ፋኖ ነው የምትላቸው የጃዊሳ ነው የምትላቸው because ያማራ ፋኖ እንድላቸው ነው የመጀመሪያ ያማራ ምናቸው ነው ያማራ ጠላት ናቸው ያማራ መሽገር ናቸው ያማራን ህዝብ እንዳያርስ አድርገው ዘርፈው ማዳበሪያውን የራሱን ማዳበሪያ የሚከፋፈለውን አግተው መልሰው ሸጠውለት ከጠላቶቹ ጋር የሚሰሩ የሚያጠፉት የሚያግቱት ልጆቹን የሚገሉ ሽማግሌዎቹን የሚያዋርዱ ቤተ እምነቱን የመሳሪያ ማከማቻና ምሽግ አድርገው የሚያዋርዱ ሃይማኖቱን የሚያጠፉ የሙስሊም ማህበረሰቡን ለይተው አሳንሰው የሚያስቀምጡ በዚህ ደረጃ ክፋት የሚሰሩበት ከሆኑ ይሄ ያማራ ማለቱ ራሱን ያማራ ሊል ይችላል because እዛ ህዝብ ላይ ተለጥፎ የሽብር ስራውን ለመስራት ስለሚጠቅመው እኛ ግን እሱ ራሱን በሚጠራበት ስም መጥራት አለብን ነው እንግዲህ እንደ ቅርበትህ ነው እንደ ዝምድና ነው እኔ ሌላ ሰው ራስታ አይለኝም እንግዲህ ራስታው የምትለኝ አንተ ነህ because አንተ ራስታው ስለሆንክ ገባ ትንሽ እንቀራረባለን እኔ እንደዛ ስለማርቀርባቸው ስራቸውም ያማራ ምንም ያማራነት ስለሌለው ስራቸው የሽፍትነት የሌብነት የኦሮሞ ጥላቻ ብቻ ኮንስቲቲዩት ያደርጋቸው ውጭ ያለው ሚዲያ ላይ ያለው አሁን እዚህ ኮሜንት ላይ የሚፈልጉት ችኮቹ ምኑ እንዳለ ሁሉም እንዳለ የብድ ጥርቅሙ ሁሉም አንድ አይነት ነው የኦሮሞ ጥላቻ ብቻ ነው የሚመራው እና ይሄ ያማራ ማንነትም ምን ያላይበትም ያማራ ህዝብ ከኦሮሞ ህዝብ ጋር በጣም በስፋት አብሮ የሚኖር ህዝብ ነው በኦሮሚያ ውስጥ የሚኖር ትልቁ ከኦሮሞ ውጪ ያለው ማህበረሰብ ያማራ ህዝብ ነው እንደዛ የኦሮሞን ህዝብ እየጠላ አብሮ መኖር አይችልም ስለዚህ አማራ የሚለውን ስም መለጠፉ ለኔ አይስማማኝም እኔ እንደውም ጃዊሳው ይስማማኛል የሽብር ስሙም ሲያሜውም ሲደርሰው በጃዊሳ የሚደርሰው ይመስለኛል ያው መንግስት ያንን እሴት የፋኖነት ታሪካዊ እሴት ለማትረፍ ስለሚሞክር ብዬ አስባለሁ ለማንኛውም ጃዊሳው ወይም ፋኖ ራሱን ፋኖ እያለ የሚጠራው ጃዊሳ አሸባሪ ነው ምንም ጥያቄ የለውም ከኦሮሞ ህዝብ ጋር ያለው ትስስር የገዳይና የተገዳይ ነው የአራጅና የታራጅ ያፈናቃይና የተፈናቃይ ነው አንድ የኦሮሞ ነኝ የሚል ድርጅት ቅድም ባይዘው ያንተ ስኮርፒዮን ስታስቆመው ሰምቻለሁ እዚህ ጋር ፒፒ እንደዚህ አድርጎ ፒፒ እንደዛ አድርጎ ስትሉ ፒፒ ውስጥ እኮ ፒፒ ሀገር አቀፍ ፓርቲ ቢሆንም ፒፒን የሚደግፉ በጣም ብዙ ኦሮሞዎችም እንዳሉ ማወቅ አለብን የኦሮሞ ፖለቲካ ውስጥ የኦሮሞ ብልጽግና ወይም በላዲና የሚሉት ማለት ነው በኦሮምኛው የራሱ ድርሻ አለው
ከሌሎቹ ቢበዛ ቢሰፋ ነው እንጂ አያንስም። በኢኮኖሚ ውስጥ በፖለቲካል ዲሲሽን ውስጥ በታጠቀው ኃይል ውስጥ በፖለቲካ ውስጥ የብልጽግና ድርሻ በኦሮሚያም ውስጥ በአማራ ክልል ውስጥ በሌሎችም ክልሎች ውስጥ ቢሰፋ እንጂ አያንስም። ስለዚህ ራሳችንን የምንጠብቅና ከውስጣዊ ፖለቲካ የምንጠብቅ ከሆነ ሽመልስን አጋልጠህ ሽመልስ ላይ ዘምተህ መሮን ተከላክለህ አይደለም። ሁለቱንም እንተዋቸው ለምከውስ ተቀጣጥረናል አይደለ? በደንብ ተገናኝተን ፍርጥርጥ አድርገን ደግሞ የራሳችን ከኑፊኬኝሞ አፋኑ መከኛን ስሪት ሐሶፍ ነጅ ነጀል ቀብረቱ አንተፊ harka qabnataana lamaanuu irraa harka qabnu sajadu irratti xinnoo stress gochuun barbaada dubbii makeessan yaadadde ሆነም ቀረም ይሄን አሸባሪ ቡድን ኦሮሞ እንደ ኦሮሞ ከላዩ ላይ መመለስ መቻል አለበት። የጃዊሳውን ጥፋት ክፋት ማንነቱን ራሱን የሚጠራበት ስምና ትክክለኛ ስራውን ከአማራ ህዝብ ጋር የሚያገናኘው የገዳይና የተገዳይ ያጋች ታጋች ድራማ ውስጥ እንዳለ የአማራ ክልል ህዝብ በሚሊሻዎቹ ደም እየታገለው እንደሆነ አድማ በታኞቹ ተናንቀውት እንዳሉ የአማራ ክልል መስተዳድር ወጥሮ ይዞ የሞተ እየተተኮሰበት ክልሉን ነፃ ያወጣ ሊያስተምር ሊያለማ እየሞከረ እንዳለ የሚታወቅ ነው። ለዓለም አቀፉ ህብረተሰብ ግን ስታብሊሽድ በሆነ ደረጃ ከአብቹ ጋር አንተን ባለፈው ተነጋግር ያለው አብቹ እንግዲህ ጠንካራ ልጅ ነው። ሌሎችም አሉ። የተማረ ሰው እጥረት የለብንም። ለሆዱ የተገዛ ምሁር አለ፣ ሁሉም ሀገር አለ፣ እኛም ጋር አለ። ድርሻችን ደርሶናል። እኛም እሱን እናውቃለን። ግን ብዙውን ሰብስበን ድምጻችንን አሰባስበን ምንም እንዲያመጣልን አይደለም የዓለም አቀፉ ህብረተሰብ። እውነቱን እንነጋገር ከተባለ ይሄንን ጠላታችንን አባቶ ፍራ ቆለታከና ባለቤቱ ነው ከላዩ ላይ የሚከላከለው፣ እኛው ነን ከራሳችን ላይ ምን መልሰው። ስለዚህ ግን ዓለም አቀፉን ህብረተሰብም ደግሞ ለማታለል ለብዙ ነገር የሚሰራ አካል አላቸው። እንደ ሁማኒቴሪያን መስለው እንደ ትሪፕል አይነት በጣም እንትን የሰባዊ ምናምን ነው የሚመስሉት። በታች ግን በቀደም ሰብስበው ድብና አድርገው የጦር ኃይል አዝማቾችን የጃዊሳውን የአራጁን ቡድን አካላት አሰባስበው ሲያወያዩ የቆዩ ናቸው። እነኚህን አጋልጠን ከቴሮሪስት ግሩፕ ጋር አቀነባባሪ ሲጀመርም ሲመሰረትም የኦሮሞ ህዝብ ጥላቻ ላይ የመሰረቱ አካላት እንደሆኑና ምንም ሁማኒቴሪያን ኤንቲቲ እንዳልሆኑ በዘር ጥላቻ ኦሮሞን ህዝብ በመጥላት በማጥፋት ላይ የሚሰሩ እንደሆኑ ይሄንን ድምጽ ይዞ የሚመጣው ሁሉ በስቴት ዲፓርትመንት የተለያዩ እንትኖች ላይ የማቅረብ ስራ ዛሬ ተብሎ ዛሬ አይደርስም። ሮም በአንድ ቀን አልተገነባችም። እነሱ ዛሬ ጮሆ ዛሬ ምን የጠፋ ይመስላችኋል? ይሄ የሚጠፋ ነገር አይደለም። የወንድሞቻችንን ደም እያየን እንዴት ይጠፋል? ምን ረሳ ይመስላችኋል እንዴ? ዝሆን ስንል እኮ ዝሆን ያየውን አይረሳም። ሜሞሪያችን በጣም ረጅም ነው እና ያለን እናውቃለን። ህዝብ ላይ አንዘምትም፣ ሰላም አናጎልም፣ አናፈናቀልም፣ የአባትን ጥፋት ለልጅ አንሰጥም። ግን ጥፋተኛ ሊገለል ሊያጠፋን የፈለገውን መንጥረን አጥርተን የህዝባችንን ህልውና እናስጠብቃለን። አሁን ዋር ስትል ነበር እናተኛ ልርገጥህ የምትል ከሆነ ያላወቀኝም ማለት ነው። እንደዛ አይሰራም። በህዝቤ ከመጣ በእጄ ያለቅህም ነው ማለት እኮ በቃላት በስክሪፕቶ መጽፈውን በአንደበቴ የምናገረውን አይደለም። በህዝቤ በልጆቼ በወንድሞቼ መጣህ እኮ ኦሮሞ እኮ ህዝቤን ነክተህ ታዲያ ምን ልታረገኝ? እስክትበላይ ነው የምጠብቀው እኔን በቆሜ? በጋራ መተህ በግል እስክትለቅመኝ የምጠብቅ ጅል አይደለም። ስለዚህ ፊታችሁ የምንቆምበት መንገድ አለ። ኢንተርናሽናል ኮሚኒቲውን ማሳወቅ አለብን። መንግስት ጃዊሳው አሸባሪ ነው ብሎ ስራውን አይቶታል፣ ይሰይምልን፣ እንጠይቃለን፣ በስነ ስርዓት እንጠይቃለን። አሁን በተያያዘው ሁኔታ ቅድም የተነሳ ፒፒ ሳትሆን መከላከያን እንዴት ትደግፋለህ? እሱን ስትሬስ ፒፒ ሳትሆን አዎ፣ ይሄ በጣም የፖለቲካ ትልቅ የፖለቲካ ንቃት የሚያስፈልገን አንዱ ትልቁ ነገራችን ይሄ ነው። ተቋም ፒፒ ነገር ስልጣን የሚለቅበት የፖለቲካ ስትራክቸር ቢኖር የሀገር መከላከያ ሰራዊት ነው። ቅድም እኮና ብቹን ጣሊያንን ለመከላከል ምናምን እኮ ሄዱ ምንላቸው እኮ የሀገር መከላከያ ማለት እኮ እሱ ነው። ትላንትና ኤርትራ ላይ ሄዶ የተዋጋው ሌላ ቦታ ከዚያ ግባሬ ጋር የተዋጋው አደረጃጀት መከላከያው ከፖለቲካ አደረጃጀት ነፃ ነው ወይ ነው አሁን ተቃውሞ? እሱ ነው ማለት መከላከያው በኢትዮጵያ እንድምታ ውስጥ ነው። ሁለት ነገር ነው ማነሳለህ። አንደኛ መከላከያው ከፖለቲካ አደረጃጀት ነፃ ካልሆነ መከላከያው ከፖለቲካ አደረጃጀት ነፃ መሆን አለበት የሚለው ነው እንጂ ስትሬስ ማድረግ ያለብን አንድን የመንግስትና ፒፒ ራሱ ይለያያል። መንግስትና ፒፒ ይለያያል። ፒፒ ማጆሪቲ ፓርቲ ነው።
ፒፒ መንግስትን የተረከበ አሸንፎ ሆነ በእናንተ እንግዲህ ምርጫው የምትሉትም ብዙ ነገር አለ ግን ሰፊው ፓርቲ ማጆሪቲ ፓርቲ ኦቨርዌልሚንግ ማጆሪቲ ፓርቲ ሆኖ መንግስትን የተረከበ ነው መንግስት ግን መንግስት ነው ሌላ ፓርቲን ቢመጣ መንግስት ነው የኢትዮጵያ መንግስት ይባላል አይደል ኢትዮጵያ ፌደራላዊ መንግስት ነው ከዛ በዘለለ በመንግስት ስትራክቸር ውስጥ ደግሞ ተቋማት አሉ ተቋማቱ ከፖለቲካው ጋር የማይሆን ትስስር አለ የተነካካ ነገር አለ የሚባል ከሆነ እሱን ወደ ማጽዳት መሄዱ ይሻላል እንጂ እንደ ኖርማል ሞድ ኦፍ ኦፕሬሽን ወስደን ፒፒ ሳትሆን መከላከያን መደገፍ አትችልም ማለት አይቻልም ብዙ ህዝብ አለ እንዴ መከላከያ ሰራዊት ውስጥ ያለው እኮ የፒፒ ደጋፊ እኮ አይደል የመከላከያ ሰራዊት በሀገር ፍቅር ሀገሬን ጠብቃለሁ ብሎ መከላከያ ውስጥ ያለ የፒፒ ድጋፍም ግንኙነትም የሌለው እኮ ብዙ ኃይል እኮ አለ ለዛ ሁሉ ምንም ሪስፔክት የለንም ማለት ነው ደግሞ የተሻለ ነገር የምንፈልግ ከሆነ የተሻለ ነገር ሆነን ተናግረን መገኘት ያለብን የመከላከያ ሰራዊት ተቋማት ከፖለቲካ መለየት አለባቸው ምንል ከሆነ እንደሚለዩ አድርገን መናገር መለየት እንዳለባቸው አድርገን መናገር ጉልለት ሲኖር መናገር ነው አንደኛ ሁለተኛ መከላከያውም ሆነ መንግስትም ሆነ ፒፒም ሆነ አንድ ላይ እንኳን ቢሆኑ ማለት ነው ለኔ አሁን ስለዚህ ጉዳይ መናገር የጀመርኩት አስቸኳይ የሆነ በህዝባችን ላይ ጥቃት አለ ኢሚነንት ዴንጀር አለ አሁን የነጻነት ጉዳይ የፊንፊኔ ጉዳይ የኦሮምኛ ቋንቋ የፌደራል ስራ ቋንቋ መሆን አለበት የሚለው በጣም አምንበታለሁ በተለይ ፌደራል ስራ ቋንቋ ላይ በጣም ማምንበት ነገር ነው እሱ ግን ፕራዮሪቲው ወደታች ነው ለኔ አሁን አንገብጋቢ የሆነ ጉዳይ ነው ያለው ተደራጅቶ መሳሪያ ይዞ አላማ ይዞ ህዝብ እየተገደለ ያለበት ሂደት ይያለ የፖለቲካውን ነገር ፕራዮሪታይዝ ላደርግ የምችልበት ምንም ሂደት የለም አሁን ዛሬ ብሎ ዛሬ የሚደርስልኝ ነገር አለ ለምን ብትል ቤትህ እሳት እየነደደ የቤትህን ሶፋ አደራረ ወይም መጋረጃ አትመርጡ ወይም ደግሞ እንዴት ነው ዛሬ ወጥ እንጀራ እራት ምንድነው መበላው አትልም መጀመሪያ ምንድነው እሳቱ ይጥፋ የህሉን አደጋ ተጥሎብሃል ይሄ አካል አደጋ ነው ስለዚህ መጀመሪያው ጥያቄ ፈርስት ኩዌስቸን ሌላውም ሰው እንዲጠይቅ መጋበዘው እኔም የምጠይቀው አንድ ጥያቄ ነው ይሄ አካል ሊያጠፋኝ የሚፈልገው እንደ ህዝብ ነው እንደ ኦወቦ እንደ ኦላ እንደ ምናምን አይደል እንደ ህዝብ እንደ ኦሮሞ ሊያጠፋኝ የሚፈልግ አካል መጥቶብኛል መከላከያ ማለት እንግዲህ ከሲቪል ፖለቲሻኖቹ የጸዳ እንዳልሆነና በሩሊንግ ፓርቲው የሚመራ የሚዘወር መሆኑ አያና እንዴት እንትን ማመን እንዳልፈለገ ግልጽ አይደለም ለኔ ህዝባዊ አይደለም ነው ዞሮ ህዝባዊ አይደለም ተጨማሪ ደግሞ ህዝባዊ ሆኖ የሚታገሉ ኃይላት እንደ ኦኤልኤፍ እንደ ኦነግ ነጻነት ጦር አይነቱ ጋር ደግሞ ግብ ውስጥ የገባ ነው ጦርነት ውስጥ ያለ ነው መከላከያው የሀገር መከላከያ ሆኖ ያለ ጸረ ህዝብ ነው ማለት ነው በቀጥታ መከላከያው እኮ ሚሊሻ ምናምንና እነፋኖንም ጭምር ኢናብለር ወንድማችን አብቹ ስል የተሰምታችሁት እንደሆነ ያላቅም ቅድም ኢናብለር ሆኖ እኮ ይሄን ሁሉ ሰቆቃ ህዝባችን ላይ ያስደረሰ ያለው ለሩሊንግ ፓርቲ ለብልጽግና ተገዢ እንዲሆኑ ዜጎች የኢትዮጵያ ዜጎች በሙሉ ማለት በሚደፍረው መልኩ ማለት ነው መከላከያ ነው ኢትዮጵያ ራሷ በዚህ በኃይል ነው ተይዛ ያለችው እና በበላይነት ደግሞ የሚመራው ራሱ ብልጽግና ነው ማለት ነውና ብልጽግና ደጋፊ ካልሆንክ እና ስራንልኝ እኔ የማይመስል ነገር ነው ዞሮ መንግስት እንደ መንግስትነት ግን ግዴታው መውጣት አለበት እሱ ላይ ምጫናለው አንተም ተጫን ለዛ ነው እኮ መንግስትነት ክራይቴሪያን አልተሟላም ዜጎች ሰላምንና ፍትህን ማስፈን አልቻልክም የፖለቲካ ጥያቄዎችን ለብሔር ብሔረሰቦች መመለስ አልቻልክም ስለዚህ የፖለቲካ ስልጣኑ አይገባም ነው ወይ መልስ ወይ ፖለቲካውን ወደ ሐሳብ ወደ ጠረጴዛ መልስና ኢንተርናሽናል ኮሚኒቲ ባለበት ተስማምተን የፖለቲካ ጥያቄዎችን የምንመልስበትን አግባብ እናስቀምጥ አለበለዛ ደግሞ ከስሩ ኦኬ ወንበሩ አይገባምና ከስልጣን መወገድ አለብኝ ነው ግልጽ እኮ ነው ቋንቋው ኦኬ ይሄ ነው እና መከላከያ ተስፋ ማድረግ ምናምን ነገር ሰውን የሚያርድ ግን አሸባሪ መሆን ያለበት ምንም ጥያቄ የለውም ይገባዋል አሸባሪ ተብሎ ተፈርጆ እንትን የሚባል ማለት ነው ይሄን ደግሞ የዓለምም ህግ የሚፈቅድ ጉዳይ ነው ባይ ዘ ዌይ ሌላ ፖይንት ምንድነው እንደ መፍትሄ ማስቀምጠው ቶሎ ብዬ ራጂ የሚያያዝ ነገር ነው የሚገርሚ ነገር እኛ እንደ ኦሮሞ እንደ ብሔር ኦኬ
በብልጽግናም ከብልጽግና በኋላም መዘጋጀት አለበት። we got to be ready okay we got to be ready አከሰባት humnomu ቀምና ሰነቱ ከበጃታ አኩማ አዱኛቱ freedom of speech አኩማ ከነለ freedom of like mirga hidhachu second amendment America fa'ufdhatta mal nijirami namni dhuunfaa hidhachu anakas gara sanatti qopheessuu danda'u qabna saba Oromoo sana kabajaa ka ta'u rakkoo keenya bu'uurarraa kan nuu furu sana power balance sana fiduu danda'utu nu ceesisaa jechuun qabaa biltsiginaa booda ayyaana kana barbaade as kanarratti ture kanarratti qophaa'uu qabna akka Oromootti hin dubbachaa jira akka uummataatti hin dubbachaa jira jaarmiyaa siyaasaa ni deeggaru akka jiru ta'e isuma kana iyyuu tarkaanfachiisuutiif maal jechuun jira jaarmiyaa ዶክተር ኃይሌ ፊዳ ያደችውን በርባሽ ሳይችል የነቃ የተደራጀና የታጠቀ ቅደም ተከተሉን ጠብቆ ነው የሚመጣ ይሄ ነገር ልብ አድርጉ የታጠቀ ነው የሚለው መጨረሻው ማሰሪያው ግድ ይላል ማለት ነው ይሄ ደግሞ ዝም ብሎ የመጣ የተነገረ አይደለም ፓወር ባላንስ ያስፈልጋል አምባገነናዊ መንግስት አንድ ሀገር ላይ ሲነሳ ስርዓት የሚታዝዝበት አቅም ኃይል ገንብቴ ህዝባዊ የሆነ አቅም ጦር ሊኖር ይገባል በቃ ይሄ ወጥ ነው ዓለምም ይሄን ይገዛል ጂኦፖለቲክሱንም ደግሞ ኮንሲደሬት ባደረገ መልኩ ፖለቲካውን ለዓለም ገበያ ታቀርባል ማለት ነው ከ60 ሚሊዮን በላይ በመሬት ቆዳ ስፋትም ሆነ በህዝብ ብዛት አንደኛው ነኝ ለኢትዮጵያ ኢጣፋንታ ሊሆን የሚችለው መከታ ሊሆን የሚችለው ተስፋ አንድና አንድ ይሄ የኦሮሞ ህዝብ የሚባለው ነው የሚለውን ነገር ዓለም ደረጃ መታወጅ መቻል አለበት ብሔር ብሔረሰቦች ደግሞ እውነት ኢትዮጵያን የሚወዱና ሀገራቸውን ወደ ዲሞክራሲ አሻግሮ ዓለም ታርታ ተፎካካሪ ሆነው መገኘትን የሚፈልጉ ከሆነ ከኦሮሞ ፖለቲካ ጋር ከኦኔግ አይዲዮሎጂ ጋር መታረቅ ላይ አቋም መያዝ ነው ከብሔር ፖለቲካ ጋር አቋም መያዝ መቻል ነው የዜጋ ፖለቲካ ደፍሬ ነው ምለው ኢትዮጵያን ያፈርሳታል ባዶ ነው ብሔርተኞች ናቸው አገር ያላቸው ማንነት ያላቸው ዜጎች አይደሉም ዜጎች ግለሰቦች ነው የሚሆኑት በግለሰብ ደግሞ የብሔር ፖለቲካ አይመለስምና አዋጣም ይፈትሹት ሌላ ፋኖና አማራ ፋኖ የምትለው ነገር በምክንያት ነበር ያነሳውት ራጂ አማራ ፋኖ ምለው ነገር ስፔሲፋይ ያረጋል ፋኖ ምለው ነገር ከታሪክ ተጣቅሶ ብሎ ሌሎች ብሔር ብሔረሰቦችን ብጅታ ውስጥ ከቶ እንዳይነዳቸው ስጋት ስላለኝ ነው አገኘኝ ራጂ እዛጋ ማሰራ ይኖረው ዘንድና ስፔሲፊክ ለማድረግ ያይል ነው ሌላ ብሔር ብሔረሰቦች ማወቅ ያለባቸው ንቁ የብሔር ፖለቲካ ነው ልዩነታችንን አንድ ላይ አድርጎ እውነተኛ ዲሞክራሲ ኢትዮጵያ ላይ አምጥተን አብሮን መቀጠልን ማሰብ የምንችለው አለበለዚያ የዜጋ ፖለቲካ ጠቅላይ አግላይ ልሙጥ ባንዲራ የትም አያደርስም ኢትዮጵያን ያፈርሳታል የሚለውን ነገር ካሁኑ ወደፊት ማሳሰብን ይወዳለሁ አመሰግናለሁ ራጂ you really did great job ገለቶማ ስኮርፒዮ ነጅርታ ገለተም ስኮርፒዮ ዲፈማን ስላ ገረብራት ከንደምነ ፍንስ ዳፍስሴ ነሚያ ደሳ ያረኮ ነው አጋቸው ያ አኒ ሶሉሽን ኢለ አንጀት ረጅ ያ ሲያርገተ ሶሉሽን ይበት ያ ደከከነ ያ ባየሳ ቱቀኒሩ ለነዱራ ከነንቱራኒ እሱ ማፈቲን ላ ተቆፋ አንደኛ ይሄ በቴሮሪዝም ይሄንን እንትን መሰየሙ ጥቅም አለው በነገራችን ላይ በጣም ጠቃሚ የሚሆነው ቅድም ተነስቶ ነበር እነሱ ላይ ብቻ ሳይሆን ከነሱ ጋር ሊንክ ያላችሁ ይሄ ፋኖ እንትን ያለው መንግስት ውስጥ አለ እሱ ምንም የሚያከራክር ነገር አይደለም ግን ስለምጠየቅ እንጠይቃለን መጠየቅ ስላለበት ማለት ነው መጠየቅ ስላለበት የህዝባችን ሴኩሪቲ በጣም ወሳኝ ነው ይሄ አንደኛ ለመጀመሪያ ጊዜ አይደለም በአማራ ክልልና በቤኒሻንጉል እንዳውም በሶማሊያ በኩል በድንበር ሼር የምናረጋቸው ጎረቤቶቻችን ላይ መንግስት በራሱ ሴኩሪቲ የሚጀምረው ነገሮችንና ግጭቶችን በመፈጥራቸው ግጭቶች ህዝቦቻችን ሲፈናቀሉ ሲገደሉ ሲሞቱ እንትን ሲባሉ ነበር ይሄ ወንበራንም ጭምር ነው በነገራችን ላይ የተረሳው ማለት ነው ወንበራም ጭምር
ቦርደር አካባቢ ያሉት እኛ ማህበረሰብ መንግስት ሁሌም የሆነ ነገር ይጀምርና ያንን ነገር ደግሞ ቁጥጥር ስር ለማዋልና ህዝቡን አንድ ላይ የመምታት እንትኖች ይኖራሉ። አሁን የሰላሌ አሁን ነው የተባለው አይደል? 2 ወር ነው ግን 2 ዊክስ እኮ 3 ዴይዝ አንድ ሳምንት በፊት በድሮን ሲቀጠቀጥ ነበር። ይሄኛው ኢንሲደንቱ እንኳን የቆየ ቢሆን መንግስት አሁን ራሱ ያንን አካባቢ ያንን ሶሳይቲ መምታቱን ቀጥሎበታል ማለት ነው። ወይ ኦላ ፍለጋ ወይ ፋኖን ፍለጋ አይልና ህዝቡን አንድ ላይ የመምታት ያንን ጀስቲፋይ ለማድረግ መሞከራቸው እንደሚሞክሩ እኛም እናውቃለን። በጣም አሸንፈው ተመልሰው መጥቶ ሀገሩን ያገለገለ ጀግና የሰላሌ የኦሮሞ ጀግናው ታደሰ ፋኖ እነሱ ናቸው። ይሄ በፋኖ ምንግድ የራሱን ፋኖ የሚሰራ ድርጅት ግን ችግሩ ሪሊ አሁን ሰሞኑን በጣም ያበሳጨን እኮ ኦሮሞን መግደል አይደለም። የኦሮሞ ሞት እኮ እዛ ሀገር ውስጥ ቀልድ ሆኗል አይደለም? ግድያው አይደለም ባይዜ የግድያው መንገድ ነው ባይዜ የተጠቀሙበት ነገር ነው። ለምንድን ነው ይሄ ድርጅት እንደዚህ አይነት አፕሮች የተጠቀመ የሚለው ነገር ብናየው አይ ቲንክ ኮሌክቲቭሊ ሰዎችን አለ አይደለም አንገት ማስደፋት ነገር ህዝቡን ታርጌት ያደረገ it's not ordinary killing ቢሆን ኖር ያን ያህል እንትን የሚያደርግን አይመስለኝም። ያለፈው 4-5 ዓመታት እኮ ማንኛውም ሶሻል ሚዲያ ላይ ስትሄዱ ከእናንተ አራጆች ምናምን ነገር አለ የሚሉት ሰው ተዘዝቆ የተሰቀለበት ሀገር ምናምን ብሎ ነው የሚያወሩት ፖለቲካ ይሰሩ። ያ ሻሽመኔ ሀፕን በማድረጉ አምኖት ጀስቲፋይንግ ምኮራበት ታሪክ አይደለም። ግን እዛ ሀገር ውስጥ የሚያሳፍሩ ለመስማት የሚዘገንኑ ድርጊቶች የተፈጸሙት አብዛኞቹ አማራ ክልል ነው። ሰው እኮ ተቃጥሎ ዳቦ አምጣ ጥብሱን ልብላ የተባለበት እኮ እዛ ነው እኮ። ይሄ ድርጅት እኮ ነው በነገራችን ላይ ሰውን አንገት ቆርጦ እንጨት ላይ ሰክቶ ዘፈን እየዘፈነ ሸልሎ ከተማ ውስጥ የሚሄደው። ያንን ሲያደርግ የሞተው ልጅ ብቻ አይደለም በነገራችን ላይ የሞተው ልጅ ቅድማውን አንድ ልጅ ሻኔ ምናምን አባወቦ ስል ነበር አይደለም? ያንን ያደረጉት ሻኔ ስለሆንክ አይደለም፣ አባወቦ ስለሆንክ አይደለም፣ ወይ ደግሞ ሌላ ፓርቲ ደጋፊ ስለሆንክ አይደለም። እንደኔ ኦሮሞ ስለሆንክ ነው ብዬ ነው የማስበው። ቅድም እነ ዶክተር ግርማ ሲያነሱ ነበር እጅ ቆርጠው ሰዎችን ሰውን እኮ እስከነነፍሱ ወሎ ውስጥ እስከነነፍሱ ነው የቀበሩት እኮ እነዚህ ድርጊቶች። ሰው እስከነ ህይወቱ ሰውን እስከነነፍሱ እንደ ተክሎ በቪዲዮ ያሳዩን ሰዎች ናቸው። ተውት የኦሮሞ ህዝብን እንግዲህ ጠላት ብለው የሚፈሩት ህዝብ ነው አይደለም? ወይ ደግሞ የሚንቁት ወይ ደግሞ ሌላ ህዝብ ነው አይደለም? የራሱን ማህበረሰብ ሽማግሌ ሳይቀር የቤተ ክርስቲያን መሪዎችን ሳይቀር እናቶችን ሳይቀር መንገድ ላይ ያንበረከከ እንደ ጀግንነት እኮ ወጥቶ የሚያወሩ የፖለቲካ ድርጊቶች ደግሞ የመንደር ታጣቂዎች ናቸው እነዚህ ድርጊቶች ማለት ነው። የራሱን ህዝብ ሳይቀር መገዳደልን ላይ እንደ ትልቅ ብራቫዶ አድርጎ አሁን ብዙ የአማራ ተወላጅ ሞተ እዛ ምናምን ይላሉ አይደለም? እዚህ ወጥቶ እነሱ የሚነግሩ የራሳቸው ልጆች በእነሱ የሞቱት ይብሳሉ። ለእኔ ይህንን ድርጊት ሳየው የአንድ የሁለት ሰው ግድያ ብቻ አይደለም፣ እንደ ማህበረሰብ ታርጌትድ የሆንበት ነው። መጨረሻ ፖይንቴ ግን ትንሽ ቅር የሚለኝ ነገር ምንድን ነው? ሪቶሪኩን እኛ የያዝንበት ወይ ነው። ሶሉሽኑን በኋላ ትመጣበታለህ ስላልክ እተዋለሁ። ራጁ ግን ላይክ በጣም ጩኸት የሚችል ግሩፕ ነው እዛ አካባቢ ያለው ግሩፕ። እኛ ደግሞ ነገሩን እውነታችንን አጉልተን ማውጣት ሳይሆን አንድ የሶማሌ ልጅን ትናንትና ከአንድ ጓደኛ ጋር ሳወራ ነበር። አንድ ሶማሌ ልጅ መጥቶ አሁን ኢትዮጵያ ውስጥ በቃ በቪዲዮም በምናምን በተደጋጋሚ ሲያርድ ያየነው ይሄ የፋኖ ድርጊት ነው አይደለም? እናንተ አራጅ ምናምን አይላቸውም። እሱ ሲበሳጩ እኮ እኛን እንደዛ ብሎ የምሳደቡት ዊዛውት ኤኒ ኤቪደንስ። ምክንያቱም ለምንድን ነው ያንን ሪቶሪክ ያንን ጩኸት መጮ ስለቻሉ ነው። እኛ ያንን እንኳ ጮኸን እንደዛ መዋሸት የኦሮሞ ፖለቲካ ባህል አይደለም። ባንችል እንኳ በውሸት ተጮሆ ስማችን የጠፋውን ግን መከላከል መቻል አለብን ብዬ ነው የማስበው። ይሄ ከምትደግፈው ፖለቲካል ፓርቲ ፍላጎት በላይ መሆን አለበት። ይሄ የህዝብ ጉዳይ ነው፣ የማንነት ጉዳይ ነው፣ በጋራ ሼር የምናደርገው ጉዳይ ነው። አይ ቲንክ እሱ ላይ እኔን ጨምሮ ከፍተኛ ድክመት ነው ያለብን ብዬ ነው የማስበው። በኋላ ወደ ሶሉሽኑ ላይ መምጣት ፈልጋለሁ። ራጂ ቴንኪው ግለድ ነው። ቴንኪው ብቹ አይ ቲንክ ራስታው ነው። አሁን ሰዓት ደቂቃ መከበር አለበት።
ብዙም አላወራም። ሁሉም 3 ደቂቃ አለው ሶሉሽን ላይ አንድ ለአያና 2 ደቂቃ ጨምርለታለሁ። ለምን ከኬ ጋር ያነሳው ጉዳይ በጣም አንኳር ስለሆነ ሶሉሽን ጋር ከመግባት በፊት ዋና ነገሮችን ቀደም ብዬ ነበርና ሶሉሽን እሱ ከምናወራው ራፓፕ አድርገን እንደ ቱለማ ህዝብ ደግሞ ሬዝ ያደረጋችሁትን ትናንት በኦሮምኛ ያነሳኸውን መጨረሻ ላይ እንድታረግ እድል እሰጥሃለሁ። ሶሉሽኑ እነሱም ቢያካትት ምናልባት ሊያካትት ይችላል ብዬ ስለማሰብ ነው። ኦኬ ወይ አንተ ስታቀርብ ለአንተ ደቂቃ ሊጨምርልህና እሱን ኢንክሉድ አድርገው እና ቦታ ስንቀይራቸው በቃ ላይክ ታይማቸው ፊኒሽ እንደሆነ አስበው ያቁሙ። ሌላ ነገር ደግሞ ኮመንት እያየው ነው። አይ ቲንክ ሄደው ገብቶ ከዛ ወርዷል መሰለኝ ሞዴሬተሮች። ባለቀ ውይይት ላይ ሰው መጥቶ ምንም ሀሳብ ሊሰጥ አይችልም እና ወደ ሌላ ነገር እየወሰዳችሁ ባትነታረኩ ደስ ይለኛል። ስለሱ ነው እያወራን ያለ ነው። ማያቸው ኮመንቶች ግን ደሴም ናቸው እና እንዳውም የእኛን ሰው አስገባልን ያለን ቦክስ የሚያደርግልን ሰው አለ እና ቴንኪዩ። እኛ የእናንተ እንዳልሆን ስላወቅን ደስ ብሎኛል። መጀመሪያ ላይ ተናግሬ ነበር የሆነ ኮመንት አይቼ ኦነግንም ወቦንም የኦነግ አመራርንም የወቦ አመራርንም የአባዋ ወቦንም አመራር ብትል ከኔ በላይም አትወደውም፣ ከኔ በላይም ለሱ ዓላማ አትታገልም። በቃ ስለዚህ እኔ እየታገልኩ ያለሁት የማይለየኝ እያረደኝ ያለው ኃይል ነው። ከሱ ጋር ተዛማጅነት ያለው የማንም ኦሮሞ ሽመልስም ቢሆን መሮም ነገ አሊያንስ ቢፈጥር ከፋኖ ጋር ታገለዋለሁ። እኔ እየታገልኩ ያለሁት እሱን ነው። ስለዚህ እናንተ ፖለቲካውን ታውቃላችሁ በደንብ አድርጋችሁ፣ እኔ አላቅምና ፕሊዝ እኔ ሰው ቤት እጄ ስለ ህዝቤ ከማወራ ቤቴ ውስጥ ቁጭ ብዬ ከወንድሞቼ ጋር ተጋፍጬም ተጋግጬም የህዝቤ ጩኸት እንዲቀር ነው የምፈልገው። I don't have any political agenda። ግሩፕም የለኝም ኤኒቲንግ የለኝም። ተናድጄ ተሰምቶኝ ነው አያና when I called him to join የኔን ኢሞሽን ተረድቶታል ሲመጣ። ሁላችሁም አይታችኋል እንዴት ሆኜ እንደመጣው እና ስራዬን ሰዓቴን እንትን አድርጌ ዲስከስ እያደረግን ያለ ነው። ለዛ ነው በመጀመሪያው ቀን ደግሞ ራጂ ተናዶ እንትን አለ እንዳትሉ እኔ አልናደድም። ከሌሎቹ ጋር ቁጭ ብዬ አወራለሁ። ያናድደኛል ግን የኛ እዚህ ጋር ቁጭ ብሎ ማንነቱን የማታውቀው አንድ ቀን እንኳን እንደዚህ ራሳቸው ሪቪል አድርገው ስለ ህዝብ የሆነ ነገር ተናግሮ የማያውቁ አንተን ሌላ ብር ነገር ብሎ ሲሰድቡ ያሳዝናል። እኔ መሳሪያም ይሁን ጩቤም ይሁን ምንንም ተንተርሶ እዚህ ካሉት ውስጥ ለሽፈራው መጀመሪያ ቫልዩ ይሰጣለሁ። ለምን ሀገር ቤት ቁጭ ብሎ ነው ወጥቶ እንደዚህ የሚታገለው። ለእኔ ደግሞ መሳሪያ ይዞ ጫካ ሆኖ የሚታገለውን እኔ ከማንም በላይ ክብር አለኝ፣ አከብረዋለሁ። ግን እንደኔው እኩል ቁጭ ብለህ ጠዋት ስታርባክስ እየወሰድክ እየሄድክ ራስን ምርጥ አድርገህ የምታይ ከሆነ የኔን ያህል እንኳን አንድ ቀን እንትን አልወልክም። ጀስት እኔ ቤተሰቦቼንም ራሴንም አሳጥቼ ነው ወጥቼ እየታገልኩ ያለሁት። እየተሾለከለከ እንደ ሰካራም ጥግ እየሄደ ሁሉ እዚህ መጥቶ የሚሳደበውን አዶን እኔ እንትን አልለው አይካንት እዛ ብታረጉት ደስ ይለኛል። አያና ተፈታቸው እንትን ጀስት እዚህ ተደጋግፈን ምናምን 3-4 ሰዎች አሉ ረጅም ዘመን አብረው የቆዩ ናቸውና በደንብ ብንጨባጨብ አንዱ ለሌላው ቢያጨበጭብ ፖለቲካል ሬሌቫንስ እናገኝ ይሆን ሆይ ሚዲያ ላይ ወይ እንደዛ እንትን ወይ ብለው የሚተዋረጡ ናቸው። ሊትራሊ ነው አንድ አረፍተ ነገር በቋንቋቸው እንኳን ራስህን ነው ነፃ የምታወጣው። መጀመሪያ እዛ ውስጥ መግባት አያስፈልግም። እዚህ መተው እንትና ፒፒ ፊሴሴ ማሊ ፊ እንትናቸው ምናምን የሚባል ወሬ የሚያወራ ስንት አይነት ነገር የሚያወራለ ግን ስታያቸው ደግሞ ምንም የለም። ኢቭን ሚዲያው ላይ ራሱ ትርጉም ያለው ቦታ የለም። ስለዚህ ጊዜ አንፈጅም። እኛም ያው ሰፊ ህዝብ ስትሆን እንደዚህ አይነቱ ብዙ አይነት ነገር ውስጥ አለ ገብተዋል እና